የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ዮናስ ቲቲ ሌባ ተብያለሁ ስላለችው በንዴት እየጦፈ ወደ ላምሮት ሲያመራ ባለፈው ክፍል ተከታትለናል። ቤቱ ሲደርስ ምን ይጠብቀው ይሆን? ሚስቱን አንጓችን ወደ አስኳል የላከው ደምለውስ ኑሮውን እንደምን እየገፋው ይሆን? የዛሬውን የቀን ቅኝት አብረን እንከታተል። ቲቲ የአባቷን ስም አላውቀውም። የእውነተኛ ስሟ ነው እንዴ ቲቲ? ሲገርም በእናት ብታያት እኮ አቀራረቧ በቃ የሆነች የቤት ልጅ አይነት ነገር ነው። እሺ እንዴ መኪናዋ ትላለህ፣ ወርቁ ትላለህ። ማይክ 30 ግራም ነው። መኪናዋንማ ያጅል 30 ግራም ነው። ካራቱ 21 በጣም ምርጥ ነበር። ደግሞ የሚገርምህ ለእናቴ የእናቷ ማስታወሻ ነበር። ወይኔ ዛሬ ነው የሚመጡት። ኧረ እኔ ስጋቱና ጭንቀቱ ልብሶቼን ሁሉ እንዲሰፉኝ ነው ያደረገው። አጭን ሴት ትወዳለህ አንቺ ደደብ? በይ ነው የምትጫወሽው? ለፍቅር ጨዋታ። ቆይ ቲቲ ገንዘብ ብላሻለች? ራቁቴን ልታየኝ ስትሰርቅ አይተሻታል ወይ እኮ ነው የምልሽ። እንዴ እኔ እኮ ገርልሽ ጥፋ አናግረኝ እኔን። ይቅርታ ማይክ፣ በኋላ ልደውልልህ። ዛሬ በዚህ ፍሬም ነው የምተረትርሽ። እሺ አዎ ውሻችን ተፈቶ ሳሎን ውስጥ እየጮኸ ነው። ልሰራውና እደውልልሃለሁ። እና ሽልሽ ምን አባ ሆነሃል? አናቺ ነው በዚህ ና ተጠጋኝ እስቲ ና። ኧረ እባክሽ ለምንድን ነው ቲቲ ሌባ ያልሻት? እረፍ፣ ዛሬ ነግሬሃለሁ። አላበዛኸውም እንዴ? ገድዬሽ እነ ማሚ ሲመጡ ይቀብሩሻል። እሺ እህትህን ለአንድ ዱርዬ ብለህ ትገላለህ? ዘበይ ዱርዬ ሌባ አንቺ ነሽ እንዴ? እሷ የመጨረሻ ምርጥና ደግ ልጅ ነች። የመጨረሻ የናይት ክለብ ጭስ ናት። እሺ ስንቶቹን ያጨሰች? መድኃኒዓለም ያጨስሽ። የት አባሽ የት ነው ያየሻት? ታውቂያታለሽ? አንተን ልጠይቅ፣ ታውቃታለህ? በአንድ ቀን ያገኛት ምርጥ ደግ የምትላት ቆየት ቤተክርስቲያን ነው ጸሎት ላይ ያገኛት። ቤተክርስቲያን የሚገኝ ብቻ ነው ደግና ምርጥ? የኔ ደደብ፣ የኔ ደረቅ፣ የኔ እርጥብ። በአንድ ቀን ትውውቅ ስለ አንድ ሰው ጥሩነትና ወይም መጥፎነት መናገር አይቻልም። ይገባሃል? ኧረ እባክሽ። እና አንቺ ነብዩ ላምሮት ነሽ ወይስ ጠንቋይ? የሚያውቋት ሰዎች ስለ እሷ የሚያወሩትን መስማት። አሃ ነው። የማንንም ወሬ እየቃረምሽ ነዋ። አንዴ ሌባ አንዴ ጭስ የምትያት። ልንገርሽ፣ ለአንቺ የነገሩሽ ናቸው ጭሶች፣ ሌቦች፣ ዱርዬዎች። ይኸውልሽ ቲቲ ስፔሻልና ደግ ነፍስ የሆነች ልጅ ነች። ነፍሰ በላናት፣ አታውቃትም። እባክሽ አንቺ ነሽ የማታውቂያት። ገና ለገና አምናኝ በየዋህነት በምሽት ቤቴ ስለመጣሽ ብቻ ዱርዬ ያደረግሻት፣ በሌብነት ጠረጠርሻት። ያልበቃ ብሎሽ ልታጣየኝ ያላለችውን ገንዘብ ይዘና ብላለች አልሽ። እስኪ ቆይ ምን በደለችሽና ነው ይሄን ያህል? ምናልባት ለአንተ መኪናዋን ስላሰራችል ይሆናላ የታወርከው። ኧረ ቀንተሽ ነው በሱ? አልቀናም። ምናልባት ያሰራችልህ እኮ የሰረቀችኝን ሀብል ሽጣም ሊሆን ይችላል። ነፍስሽን ሴጣን ይሽጠው። ትገዛዋለህ አንተ?
ትገዛዋለህ ወይ? እኔ ይሄን የማይረባ ነገር የሚቀባጥር ምላስሽን ከላዩ ላይ ካላነሳሽ እንዳትጠጋኝ። ይኸውልሽ ከአሁን በኋላ ማለት አፍሽን ዝጊ። ይዝጋ ወደዛሽ አንቺ አንቺ እኮ ነው የምለው። ሂጂ ደነዝ ዲያምለው፣ ኧረ ዲያምለው። ውይ ይሄን ቅልፋም ሞረሻለሙዋ እንዲሁ አሁን የምትሰራውን እግዚአብሔር ይወደዋል ልጄ። አይ ያው ደስ ይበልህ። ላሚቱ ጥጃዋ ተጠግታ ጠብታ ጨርሳለች። ቤት በኩል ማለቋትና አንተው ነህ ማታ በረቱ እንደፋ ባሊውን ሳታደርግበት ቀርተህ። ኧረ እኔስ አድርጌበታለሁ። ተዚያሽ ገልቱ ሚስት ጋር ቀልብ ተሰዶ የምትሰራው ነው ታውቅ መሰለኝ አንተ። ይሄ ደምልሽ ብሬ ላይ እኮ ነው የምልሽ አልኩት። ኧረ እንዳትወጋ አንተ። እሷስ አትወጋኝም። ሂጅ በል ታየሻት አንቺው ማታስታውቂናል። እንፎ ይች ከሚስትህ የባሰች አመለኛ ወቅታ ትግደልኝ እንዴ? ነይ ዳልኩሽ እኮ ይች እንደው ትላንት ምን ቅልፍህን ስትለብህ ታዲያው ሳታግድልኝ ሳላልባቀር ነው ያው ዛሬ ምሉ። እንግዲህ ላም እያለ ከቤት ወተት ልመና አልሄድልህ። ነገ ታልቢያታለሽ እመዋ። አዎ አልብልሃለሁ። ይች ደረቅ ሚስትህ መታ እንዳመሏት ትለብልህ። እሷን ሰዶ እኔም በመጦሪያ ያባክነኛል እንዴ? ይኸው እስቲ ይኸው አሁን ይሄ የሰው ጎጆ ይመስላል። በረቱ አይጠረግ፣ አዛባው አይዛቅ፣ ኩበቱ አይኮበት። ሆሆ ከብቶቹ በጊዜ አይሰማሩ። ትን ቢል ውሃ እጅ ቢበርድ ማገዶ። እንግዲህ ይሄን ሁሉ እኔ ልሰራ ነው አንተ? እመዋ አትማረሪ፣ አትሰሪምም አትማረሪም። እኔ አሁን ይሄ አይደለም የሚያስጨንቀኝ። አረክ ታዲያ እንግዲህ የኮበለለች ሚስት ነዋ ነገር ነው የሚያስጨንቅህ አንተው። ሚስት ያልኮበለለችም ትመጣለች። እውነትህን ነው። ሰዶ ማሳደድ ካማርህ ዶሮህን በቆቅ ለውጣሉ። ይሄኔ እሷ ከዛ ከመልቲ ሾፌር ጋር አሸሸ ገዳም እያለችልህ ነው። እመዋ እንደው እባክሽ ገና ከመንጋቱ እንደው ስሟን በክፉ አታንሻተይ እናቴ። እንደምን አደራችሁ እማማ? በምን ደግነቷ ላንሳት። ደህና አደርሽ። ነይ ዝለቂ ልጄ ነይልኝ። ደህና የማይደላችሁ እንደማገላ ይመስገነው። ይኸውልሽ በስተርጅና ግርድና ገብቻለሁ። ኧረ እማማ የቷው በረቱና ግቢውን እኔው አጠዳድ ያለውታለሁ። ታይዋለሽ ግቢውን ይኸውልሽ አያልኝ፣ ይሄ ቤት ባለሙያ ሴት ይፈልጋል። እኔ ደካማ ነኝ። እንችም ቢሆን ብቸኛ ነሽ አይደል? ይሽ ደረቅም ያልተባረከ ማህፀኗን ይዛ ከሄደችበት ትቀራለች። አዎ ተመልሳ እዚህ ቤት አትገባ፣ በቃ አትመለስም። ተምላሴ ጠጉር ይነቃል። ያ ሹፌር በዛው ያላስቀራት እንደው ምን አለች ማገላበይ እርግ በምን አወቁም? አውቃለሁ። ዛሬ በሌ ታዋቂ ጋር ደርሼ ነው የመጣሁት። ላሟም ጥጃዋን ያገኘቻት ተቻኩዬ ማጀቱን በር ሳልዘጋው ሂጅ እኮ ነው። ምን አሉ ኋላ ታዲያ አዋቂው? ነቅዬልሻለሁ አሉኝ። ዳግም አትመለስም። ሙች ይበሉ እስኪ። ይኸው ሙች ወይ ድል የኔ ጌታ ገለታ ይድረሰው። አሁን ይሄ የኔ በግ እሷን ከልቡ እንዲያወጣትና ይኸው አንቺንም በቦታው እንዲሰትር ይኸው መላ አይማገለ የኔ ነገር ምን መላለሁ ብለው ነው እንዴ? አይዞሽ ቆይ አሁን አብረሹ ቁርስ ትቆርሻለሽ። ይኸው ቀና ብለሽ እያወጋሽ እያዋዛሽ ታጎርሽዋለሽ። ጉርሻ እኮ ያቀራርባል። አንቺ አይማገለ እንዴ? ግን እንዲው እውነት እንዲው አትመጣም አሏት? አዎን እመዋ። አይ ግባ ልጄ። አስወጣቸው ህብቶቹን? አዎ ወደ እረኛው ሸኘኋቸው። ደምሌ ና ወዲህ ታጠብ እጅህን። አያልዋ
ከሱ ተተወዘተ ውሃ ጨምሪለት ናተ ተገበያው ላይ ላስጣጥ። በስመ አብ ወወልድ ወመንፈስ ቅዱስ። ሰላም ያሳደርከኝ ሰላም አውለኝ። አይጥን ከማገር ምቀኛህን ከሀገር አጥፋልኝ። አሜን። አንተው የማውቀ ጨፌ ቀጠማህሉ አለ ለምን ለአውደ ዓመትሽ ታጭዋለሽ? ጠጋ በል ነይ። አየህ ይኸውልሽ እኔ ቆንጆ ሽሮ ነው። በሉ ብሉ ብሉ። እርሶስ ማገር አይቀመጡ? እኔ ቡናውን ልቁላው። እኔ ልቁላልዩ። አይ ቢያንቺ አረፈሽው። አንተ ምን ነው ደምሉ ብራክ የማሰጠኝ? ሳትባረኪ ብላ እንጂ አንተ በደንብ ብላ። አየህ አጉርሺው። ላጉርስ ያለ ቦታሽ ምንድን ነው የምትላት አንተ? ይበቃኛል። እኔ አትበላም እንዴ? ይበቃኛል በላሁ። ኧረ ወዲያ ምን ነው እንደው አንተ ሰው እንደው መብላት አስጠላ። እንደው ከመቼ ወዲህ ነው እባክህ? አይደለኝም እምዋ እንደው አልዋጥልህ ብሎኝ ነው እናቴ። ኧረ ነው ቤት ይበላልህ። ቁልፋ ሄዳ በል ጉረስ። ጉረስ እኮ ነው የምለው። ማታም ራትን ሳትበላ ተኛ። አሁን ደግሞ እንደገና ወድጄ ነው እምዋ። እምቢ ያለኝ ምን ላድርገው እኮ ነው። ወይ ፍርጅት ግድ የለምሽ። ይህ ችርጉም የሆነ ነገር አርጋ ሂዳ ነው እንደው በጤናው ይሆን ነው ልጄ። ኧረ እባክሽ እምዋ ተይ፣ እሷን እንደው ተያት እናቴ። ቁጭ በሊ። ምን ልትሆን? አይ ደህና ዋይ በይ። ቡናውን ሳትጠጣ አጠጣችሁኝ እንጂ እምዋ። ኧረ እባክህ ደምለው። ተው ደምሌ። አይነዱ ተው ችርጉም። እንደው የአባቴ አምላክ እንደው እውነት እንደው በወጣሽበት ያስቀርሽ። እንደው አትመልሳት። እግሯን ቄጤማ አይኗን ጨለማ አርገህ አስቀርልኝ አንተው። እውነት እንደው እውነት የለህማ። ቆይ ዝም በይ። እንደው ማርገው እኔ ነኝ። ነይ ተነሽ፣ ነይ ተከተኝ። ወይት ማገላ ነይ ተከተኝ አልኩሽ። እሺማ ደህና ነሽ ማሚ? ደህና መጣሽ? እኔስ ደህና ነኝ። ምንድን ነው ፀጉርሽ ላምሮቴ ጉስቁል ብለሻል? ለላምሮት ስትሉ ትንሽ ቀን ብትቆዩ ጥሩ ነበር። እንዴት እንደምወድሽ ማለቱ ነው። ብዙ ጊዜ ተለይተሽኛል እኮ። ለሱ ነው መሰለኝ ጭንቅ ብሎኛል። በቃ አይንሽንም ኧረ እንደው ቀልቷል። አሁንስ አልቀሰሻል? ኧረ ልትታነቅልሽም ነበር። በሽታ አይነቀ አንተ ወረኛ። እሺ ምነው አንተ ባለጌ፣ አፍ ደግ ነገር አይገባ አንተ መቼም። አልገባሽም እባክሽ ማሚ። አረ ፋዘርስ? ቆይ ፋዘር አልመጣም እንዴ ማሚ? እሳቸውማ ጉዳያቸውን አልጨረሱም ገና እኮ። አይመጣም? መኪናዋን ቢወስዳት ጥሩ ነበራ። የወርቅ ሀብል ቢዝነስ ጀመረ እንዴ? አንተ ዛሬ ቆይ ይሄ ምንድነው እንደዚህ የሚቀባጠረው? የምን ታዩ? እሺ ማሚ፣ እሱ ማሚ የሚጠጣ ቀዝቃዛ ነገር ብሰጥሽስ? እሱማ የልጅ ወጉ ነበር። እናንተ እንደ ውሻ እየተናከሳችሁ መቻዬ በጸብና ቦሬ ተቀበሉኛላችሁ። ከፍሪጁንልሽ ወይ ለስላሳውን ኬት ላድርግልሽ? ቆይ ምንድነው ያጣላችሁ? አንዲት ሴት ሰይጣን እዚህ ቤት ቡና ይሻላታል። ለሰራተኛዋ ነገር ይላት። ምን? የምን ሴጣን? የሴት ሴጣን እምልሽ ማሚ፣ የሚበላ አይደለም ይሻልሽ? ምን ነው ወሬያችሁ መላጣ እንዴ? እንደው አንደኛችሁን ባሰባችሁ። ሴጣን አጣላልት ነው ነበረ። አንቺ ስትመጪ ታረቀ። ለስላሳ ጉርምስናችሁ ነው የሚያናቁራችሁ። ታላቅና ታናሽ መከባበር የሚባል ነገር ከነ ዘሩም አይታወቅ። እናንተ ምን ታረጉ ልጅ? ዴ ያው ይሄው ፎቶ መያዣ ሁላ ተጥሎ አይደለ እንዴ? ስትላፉ ጣላችሁ። ኧረ ያልተጣለልሽ ነገር የለም ማሚ። እንዴ ምን ጣላችሁ ደግሞ? እባክሽ ተይው። ገና ለገና ለለቅሶ በሬ ይጣላል ስላልኩ ነው። ቆይ ፍቅር ተስትመጣለች አብረው
ወይስ ቀረች እንጂ አላት። አቤት ፍስማ አገራቸውን አባትሽ ካልወሰድኳት እያሉ እያስገደዷት ነው እንዴ? መምጣት አትፈልግም እንዴ እሷ? በእናትሽ ግን በመጣሽ ጥሩ ነበር አይደል? ምን ነው ቲትህን ውሻ በላብህ? አንቺ ምን አልክ አንተ? በመጣች አሁን አምልሽ በቃ እንደብርባት ነበረ። የሆነ ፋራ ነገር አይደለች እሷ መጣ እዚህ ቤት ሰላም የሚኖር ይመስላችኋል? በቃ ካስጠላችሽ አትመጣም። ከመጣችን ምን ያስቦክች ያስደይምልሻለሁ። ወይኔ ጉዳችን! ቆይ መቼ ነው ፋዘር እመጣለሁ ያለው? ነገ ከነገ ወዲያ ነው የሚሉት። እንዴ ታዲያ ለድሩ ነግረን ድንኳን ጥለን እንጠብቀው? ኧረ የተጣለው ይበቃዋል። ምንድን ነው የተጣለው? አንተ ምን ነው አንተ እንዲህ እንደው ከልብህ እንዴ ክልብ ባትል ምን እኔ ድንኳን እንዲጣል ከዛ አይጣልም። ድንኳን ምንም ግርግር አያስፈልግም ብለዋል እሳቸው። እንዴ እንዴት ለቅሶ አይቀመጥም እንዴ? ወይኔ ህገዝሙ ሞት! እኔ እኮ ጓደኞቼ ነግሬያቸው ድንኳን ለቅሶ ሲጀመር እንመጣለን ብለውኛል። ወይ ሊያስተዛዝኑ! ኧረ ወሬ ሊቃዱ ነው እንጂ አንድም ወሬ የለም። በሰው ቤትና ልጅ የጠላሁት እዚህ ነግሬያለሁኝ። የአባታችሁ ነገር አይታወቅም። መታው ድንኳን ይጣል ካሉ አንቺም አንተም አንድ ጓደኛ ብሎ ጎረምሳ መሰብሰብ ይሄ መገሻለጥ ምናምን የለም። ኦሮ በለ እንዴ ማሚ እንዲህ ማርዳት ታስበጭቅ ነው ነግሬያለሁ። እንግዲህ እንዴ ታዲያ ቆይ ለቅሶ አይምጡ አይድረሱ ነው እንደምትዩ? አይደለማ በስነ ስርዓቱ በጨዋ ደንብ ደርሰው ይሄዱ። ይሄ እዚህ በየለቅሶ ቤት ምድረ ወጣት ሴቱ ወንዱ በአንድ ክፍል ፍራሽ ላይ ተዘርግቶ እያሽካኩ ለቅሶ ቤቱን እንደ ዳንስ ቤት ማድረግ እዚህ አይሞከርም። ኧረ እንደዛማ ለቅሶ ቤት ማንም እንትን አይልም። እንዴ ምን ሆነሽ ነው ማሚ? አያሽካካም። ለመሆኑ እንደው ምን ስታረጉ ምን ስትሰሩ ከረማችሁ? ይሄ አዲሱ ኮምፒውተር ነው ምንድን ነው የምትዩ? እየሄድሽ እየተማርሽ ነው? ምን እየተማረች እያስተማረችም እንጂ ደግሞ አንድ ትልቅ ጭስ የጨሰ ስራም ሰርታልሻለች። ምንድን ነው የሰራሽ? ኧረ ውድ የሆነ በጣም የምትወጂው ያንን አንተ ማሚ ዝም በይው። ምንም ነገር ምንድን ነው እሱ? ላምሮት እስኪ ንገሪ ማሚ። ደግሞ አንቺ ውድ የሆነ የምትወጂው ምንድን ነው? እስካርቭ ነዋ። አየሽው ይሄንን ውድ እስካርቭ ጥቁርነቱ አይጥምም ማሚ? ለሀዘን ለምናምን አንዳንድ ጊዜ እንዴ ላምሮት አንቺ አምጪው እስቲ። የማን ነው ላምሮትዬ? እንጃ ምንድን ነው እስቲ ሌው ቆይ እንዲያ እንዴ ቆይ ለእኔ ገዝታችሁ ነው? አይደለም ማሚ ለአንቺ ሳይሆን ማሚ አይደለም ለሀዘን የምትይው ታዲያ። ቆይ እስቲ ሌው እስቲ አንቺ ይኸውልሽ ማሚ ቆይ ሌው ምንም ዮናስ የላምሮትን ጉድ አወጣለሁ ሲል የራሱ ጉድ ወጣ። ምን መልስ ይሰጣቸው ይሆን? እማገላ ወዴት ሊሄዱ ነው አያልን ተከተኝ የሚሉት? አብረን ተከትለናቸው የሚሆነውን በተከታዩ ክፍል እንሰማለን። ድራማውን የተጫወቱላችሁ ስናፍቅሽ ተስፋዬ፣ ነብዩ ባዬ፣ ወለላ አሰፋ፣ ሶፊያ መሐመድ፣ ካሳዬ ገበየሁና ሰላማዊት ፈቅ ይበሉ ነበሩ። አዘጋጁም ዳንኤል አያሌው ነው። ድራማው የፖፑሌሽን ሚዲያ ሴንተር ኢትዮጵያ ባካሄደው ጥናት ላይ ተመርክዞ በቡድን የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸው፣ ስመኝ ግዛውና ዳንኤል አበበ እንዲሁም በተባባሪነት ትዕግስት ዓለሙና አንተነህ ኪዳኔ የተሳተፉበት ነው።